አሰላሙ አሌይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ የአንዲት እህቴ የቤት እቃ ነው። ውጭ ሁሉም አለ ማለት ነው እና ማሻላ ተባረክ ረህማን በጣም አሪፍ ቆንጆ የሆነ የቤት እቃ ነው። እዚህ ኮምቦልቻ ማሚ ታቁታላችሁ አብዛኛውን የፈርኒቸር ቤት መጅልስም ምንም አላትና ለሱ ነው ማቀብላት። የሚጫነው ወደ ደራ ነው። ደራ በነገራችን ላይ መጀመሪያ አካባቢ ስራ ሲጀምር ከ5 6 ሰው በላይ ወደ ደራ እኔ ቃልኬ ነበር። እንደውም ሁለቶቹ እህቶቼ እኔ ጋር ለአመታት ተቀምጦ ነበረ ማለት ነው። እነሱ ነገሮች ሳይመቻችላቸው ቀርቶ ምናምን እና ደራ ያው አዲስ አይደለም ሀገሩ፣ ከዚህ ቀደም ልኬበታለሁኝ ለማለት ነው። እንዲሁም ደግሞ የአንዲት እህት እቃ ከአረብ ሀገር ሁላ ልካ ተቀብዬ እኔ ጋር ቆይቶ ነበረ የተጫነላት እቃ ዋጋ እና ይቺ እህቴ ፈርኒቸርም መጅልስም ማሜ ጋር አለኝ እና እነዚህን እቃዎች እንድትገዥልኝ ብላ አዛኛለች። አብራችሁን ቆዩ ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። ላይክ፣ ሰብስክራይብ፣ ሼር ያላደረጋችሁ ሰብስክራይብ ያደረጋችሁ ደግሞ አበረታቱኝ ማለት ነው ኢንሻአላ። እዚህ እቃ ላይ የቀሩ እቃዎች አሉ። ለምን ካላችሁኝ ሂሳቡ በጣም ኦቨር ሲመጣ ከተላከው ብር አንጻር አነጻጽሬ እኔ በራሴ ተውት ማረጋለኝ። ለምን ጨምሪ ካለችኝ በኋላ ጨምራለሁ፣ መልሽው ካለችኝ ግን ስለማነስማማ ማለት ነው። ምክንያቱም መልሽው ቀይሪው ምን ያክል እንደሚያደክም ለማንም ማብራራት ይጠበቅብኛል ብዬ ባላስብም ማን ይመልሰዋል ያን እቃ? እሷ የገዛችውን እሷ ፈልጋና ወዳ የገዛችውን እቃ ማን ይመልሰዋል ብዬ መልሳለሁኝ። እና አስበንበት ተስማምተን ቢሆን በሚለው አልፏል። በእርግጥ ከላከችውን ብር ሊያኬን እዚሁ ላይ ላቁምና እሷ የምትለውን ሰምቼ እጨምራለሁ በሚለው ማሻአላ ተባረክ ረህማን። እንግዲህ ይሄንን የመሰለ የቤት እቃ ነው የገዛሁላት። አብራችሁን ቆዩ። ላይክ እና ሰብስክራይብ ሼር እያደረጋችሁ እያንዳንዱ ዋጋ እነግራችኋለሁኝ ማለት ነው ኢንሻአላህ። ማው 187800 ብር የፈጀ ነው። 187800 ብር የፈጀ የቤት እቃ ነው ማሳያችሁ። አብራችሁን ቆዩ። ላይክ ሰብስክራይብ ሼር እያደረጋችሁ ደግሞ አበረታቱኝ። የሚሄደው ደራ የሚባል ሀገር ነው። ጀማው እንግዲህ እዚህ ጋር የልብስ መተኮሻ አላት። 4200 ብር ነው የተገዛው። 4200 ብር ነው የተገዛላት። አሪፍ የሆነ የልብስ መተኮሻ ነው ይሄ ማለት ነው። በጣም አሪፍና ቆንጆ የሆነ የልብስ መተኮሻ ነው። ከዛ ጋር ልጀምርላችሁና ወደ አንድ በኩል ለማድረግ እንዲመቸኝ ቦታ ላመቻች ማለት ነው። ጀማው እዚህ ጋር እንደምታዩት የፕላስቲክ መክተፊያ ነው። ፕላስቲክ መክተፊያ እንግዲህ በየቤቱ ያለ የሚኖርም ነው። እኔ የዛሬ 8 ወር 9 ወር አካባቢ 2700 ብር የእንጨት ጣውላ ገዝቻለሁ። ያው የእንጨት ጣውላ ሆኖ ደረጃ አላቸውና 2700 ብር ነበር የገዛሁት። ያንና ጠፍቷል። አብዛኛው ሰው ደግሞ አቅሙ በሚችለው መሰረት ስለምንነር ነው እንጂ እቃ እኮ አንዳንድ ጊዜ ለምሳሌ ማጅስቲክ ብረት ድስት ለማይችሉ ኢጣል ብረት ድስት እንገዛላችሁ ወይም ደግሞ ኢጣል ብረት ድስት የሚያዙን ስለሚያቆም ነው። አሁን ይሄ 800 ብር ነው። ያ አንዱ ብቻ ስንት ነው ዋጋው? 2700 ብር። እኔ ዛሬ 8 ወር ገዛሁት ለቤት አልኳቸው። ፕላስቲክ መክተፊያ አንጠቀም ማለት አይደለም። አሁን እኔ ሙሉ ለሙሉ ባቆም ፕላስቲክ መክተፊያ እንደዚህ በሽታ እያመጣ ነውና ይቅር ብዬ ላውጅ ይችላል። ስለዚህ ስላልቀረ እየተጠቀምን ስላለ ለዛም እንገዛዋለን ማለት ነው። ዋጋው 800 ብር ነው። ይሄ 3 ፒስ ነው ማለት ነው። እዚህ ጋር ደግሞ የሾርባ ሳህን አለ። ማነው የሾርባ ማጋ አለ። ይባቸው በጣም የሚያማምሩት ማሻአላ ተባረክ ረህማን ጽድት ያለ ማሻአላ ተባረክ ረህማን የሆነ እቃ ነው። የዚህ ዋጋ ደግሞ 12 ፍሬ ነው። አንድ አይነት ናቸው ሁሉ። የዚህ ዋጋ
2600 ብር ነው ማለት ነው። እዚህ ጋር ደግሞ ስቶቭ ሳች ስቶቭ ነው፣ ተች አይደለም፣ ሳች ስቶቭ ነው። የዚህ ዋጋ ደግሞ 3500 ብር ነው። 3500 ብር ነው ይሄን የገዛውላት። እዚህ ጋር ደግሞ ማዕደን አለ። የዚህ ዋጋ ደግሞ 7000 ብር ነው፣ ሙሉ ሴሪ ማለት ነው፣ የቅቤ ዕቃ። እዚህ ጋር ደግሞ የምታዩት 350 ብር ማጥለያ ነው። እዚህ ጋር ደግሞ 5 ከ50 የእንጀራ የቁርጥ ነው ማለት ነው። እዚህ ጋር ደግሞ 250 ብር የሻይ ብርጭቆ ነው። ማሻአላ ተባረከ ረህማን ጸድ የሆነች ማሻአላ ተባረከ ረህማን የሆነ የሻይ ብርጭቆ ነው። በነገራችን ላይ አንድ አይነት ነገር ማድረግ እንግዳ ሲመጣ 12 ሰው ቢመጣ ሁለት አይነት አታቀርቡ፣ አንድ አይነት ታቀርባላችሁ። እናንተ ሁለት አይነት አድርጋችሁ ለማቅረብ ከፈለጋችሁ አንዱን ደርዘን በሌላ አንዱን ደርዘን በሌላ አድርጋችሁ ስትገዙ አሪፍ ይሆናል ማለት ነው። እዚህ ጋር ደግሞ 400 ብር የጥበብ ስኒ ነው። የዚህ ዋጋ ደግሞ 1400 ብር ነው። 450 ብር ደግሞ እዚህ ጋር የምታዩት የፈንዲሻ ሰሃን ነው። ማሻአላ ተባረክ ረህማን ጽድት ያለ እቃ ነው ማለት ነው። እዚህ ጋር ደግሞ 12 ፍሬ የኒኬል ኩባያ ነው ደርዘን ማለት ነው በ120 ብር ሂሳብ። እዚህ ጋር 300 እና 250 ደግሞ አክለሪክና የጠርሙስ የሱካር እቃ ነው ማለት ነው። 2600 ብር እዚህ ጋር ማሻአላ ተባረክ ረህማን በጣም የሚያምር ቆንጆ የሆነ ለቡፌ ቡፌ ስላላት ይሄ ቡፌ በጣም ያሳምራል። ለመጠቀም እንኳን ሁል ጊዜ ባትጠቀሙ ማለት ነው ለቡፌ በጣም ነው የሚያምረው። ዋጋው 2600 ብር ነው ማለት ነው። እዚህ ጋር ደግሞ ፓርቲሽን አላት። ፓርቲሽኑ ባለ 4 ነው። ዋጋው ደግሞ 1400 ብር ነው። 1400 ብር እና ደማውኛ ተከራክራችሁ ብዙ ምናምን የምትሉን አላችሁ ደግሞ ይሄ እኮ ክርክር ምናምን የሚያስፈልገው አይደለም። ከኮምቦልቻ አልፈን ደሴ ሄደን የብዛት ነው እኮ አምጥተን የምንሰጣችሁ። ለምሳሌ ትንሽ ወይ እንጀራ የቁርጥ 700 ትሸጥ ከሆነ እኛ በ550 እየገዛንላችሁ ነው ማለት ነው። እዚህ ጋር ደግሞ 2 ሊትር የሻይ በራድ ነው 1300 ብር። እዚህ ጋር ደግሞ 3400 ብር ቦይለር ይሄ ማለት ነው። ማሻአላ በጣም ተወድታላችሁ። ጸዴ የሆነ የውሃ ማፍያ ነው። ወሳኝ የሆነ እቃ ነው። ቤት ውስጥ ቢኖር የሚፈለግ እቃ ነው። እዚህ ጋር ደግሞ ማሻአላ ተባረክ ነው። ደግሞ 3800 ብር 5 ሊትር የሽንኩርት ነው። የሽንኩርት ስጋ ይፈጭበታል። በነገራችን ላይ ሳታበዙ እንዳይቃጠልባችሁ አያችኋ። ማሻአላ ተባረክ ነው። በጣም አሪፍ የሆነ ቆንጆ የሆነ ነው። በዛ ላይ ደግሞ ሰሃኑ ብረት ስለሆነ ማለት ነው ረጅም ጊዜ ትጠቀሙበታላችሁ። ለምሳሌ እናት መፍጫ አክለሪክ ነው ወይም ደግሞ ማይካ ነገር ነው። ይሄ ግን እዩት ስትፈልጉ በእንትንም መጠቀም ትችላላችሁ። ብቻ ጸዴ ነው። እኔ በጣም ወድጄዋለሁ። ቤትም ስላለኝ በስነ ስርዓት ከተጠቀማችሁበት አያያዙን ከቻላችሁበት ሁሉም ነገር በነገራችን ላይ አያያዝ ይላል። ሲቀጥል ደግሞ ከእቃዎች ኳሊቲ ጋር ሲመር ማለት ነው በጣም አሪፍ በቃ ሀገር ላይ ያለን እቃ ነው ምንገዛላችሁ። ቆንጆ የሚባለውንም ነው ማለት ነው። ይሄንን 4200 ብር ያው አሳይቻችኋለሁ። የልብስ መተኮሻ ነው። እዚህ ጋር 2 ነው ያለች ለእናቷና ለራሷ ስለፈለገችው ነው 2 ያደረገችው። እናት መፍጫ ያው በኃይል ነው የሚሰራው። በጣም አሪፍ የሆነ ቆንጆ የሆነ ይሄንን በስነ ስርዓት ከተጠቀማችሁት ለብዙ አመት መጠቀም የምትችሉት ነው። እዚህ ጋር ደግሞ 3700 ብር አክለሪክ የውሃ ጆግ ከ6 ኩባያ ጋር ነው። ይሄ በጣም የሚያምረው ማለት ነው። አክለሪክ ማለት ይሄ ነው። በጣም ጸዴ ነው። 6 ኩባያ ደግሞ አብሮት አለ። እንደዚህ ቶሎ ቢወድቅ ምናምን ለጊዜው ቶሎች የማይሰጥ እቃ ነው ማለት ነው። ሁላችሁም ትወዱታላችሁ። እዚህ ጋር ደግሞ 3300 ብር ምን አለ መሰላችሁ ራና ቱርክ አለ። ራና ቱርክ በጣም ቆንጆ የሆነ ያው ለቡፌ አብዛኛውን ጊዜ እነዚህ ለቡፌ በጣም ያማምራሉ እና ይሄን ይመስላል። ትወዱታላችሁ እናንተ። እኔም ወድጄዋለሁ። እዚህ ጋር ደግሞ ሴራሚክ ድስት አላት። እዛ ጋር ሳያችኋለሁ። ድስቱ በጣም የሚያምር ድስት አላት። ይችን ከለር ደግሞ ምን ገዛንላት? ማሻአላ ተባረክ ረህማን ጀማው ጭልፍ አለው። እዩት። ለዘይትም ለፈለጋችሁት በቃ የሚሆን ከእንቁላል መምቻ እስከ ፓስታ መውጫ እንዲሁም ደግሞ ከነ መቆንጠጫው ሳይቀር
ሁሉ ነገር ነው ማለት ነው። እንግዲህ እነዚህ ጀምሮ ፕላስቲክ ናቸው። ሆኖም ግን ምንም አይነት እስካሁን ኢንፌክሽን የሚያመጣ የለም። ሲቀጥል በሙቅ ውሃ አፍልቶ ኻልና ጨው አድርጎ እንትን ማለት ይቻላል። ያው አብዛኛው ሴት እንደዛ እያደረገ ያጸዳዋል። ከዛ ውጭ የሚያመጣው ነገር ይኖራል ብዬ አላስብም። አላህ ደግሞ ያው በፕላስቲክ ነገር የሚመጣ በሽታ አላህ ያዝልን። እስከዛሬ ድረስ ይሄን መረጃ አልሰማሁም። ፕላስቲክም ሆነ ማንኛውም ነገር ተፍቆ ምግብ ጋር መግባት የለበትም። ጥንቃቄ ያስፈልገዋል። ዋጋው 2000 ብር ነው። እኔ ያው ማብራሪያ እየሰጣችሁ ልለፍ ብዬ ነው። እዚህ ጋር ደግሞ ምን አለ መሰላችሁ፣ ሁለት አንድ አይነት ፔርሙሶች አሉ። እነዚህ አንድ ሊትር ናቸው። ዋጋቸው ደግሞ 2800 ብር ነው። 2800 ብር ነው። በጣም የሚያማምሩ ጸዴ የሆኑ ናቸው። ላሳያችሁ። ሁለቱም አንድ አይነት ናቸው፣ ግን ከፍቼ ላሳያችሁ። ይባቸው አያማምሩም? ጀማው በጣም ጸዴ ናቸው። እስከዛሬ 2600 2300 ከምንገዛቸው የተሻሉ እቃዎች ናቸው፣ ኳሊቲነታቸው ማለት ነው። እነዚህ ዋጋው ሁሉም ነገር የተሻለ ነገር ጠቃለው። ይችን ዘወር አድርገን እንደዚህ እናጠርቃታለን። ሌትሮች ፔርሙሶች እነዚህ ናቸው። አንዱ ይሄ ነው። ይሄንን ላሳያችሁ። አንድ አይነት ከለር ቢሆንም ያው በተለይ ለምታዘዋ ልጅ የገዛችውን እቃ ማየት ስላለባት ነው። ሁለት አይነት ከለር አንድ አይነት ናቸው እቃነታቸው፣ ከለራቸው ግን ሁለት አይነት ነው ማለት ነው። ከዛም በጣም ነው የሚያማምሩት። ማሻአላ ተባረከ ረህማን አያምሩ? ማሻአላ ተባረከ ረህማን በጣም ነው እኔ ተመቹኝ። እዚህ ጋር ደግሞ 3200 ብር ደግሞ 2 ሊትር 2 ሊትር አለ። ከለሩም የሚያምር ሁሉ ነገሩ የሚያምር ማለት ነው። አያችሁታ? በጣም ጸዴ ነው ማለት ነው። 3200 ብር ነው። ስከፍቱበት ነገራችን ላይ እንዲህ ማዞር አይጠበቅባችሁም። አንደዚህ በደንብ ትሰጡታላችሁ። ከሰጣችሁ በኋላ በቃ እዚህ ጋር ይችን ጠቅ ነው እንደዚህ ነው። በጣም ከመነግራችሁ በላይ ያምራል። አሪፍ ነው። ጸዴ ነው። ተመችቶኛል። እንደዚህ ትከርሙታላችሁ። እንደፈለጋችሁ አድርጋችሁ ማለት ትችላላችሁ። ይሄ 2 ሊትር ነው። ለፈለገችው ነገር ይሆናታል። ካርቶኑ ደግሞ ይሄ ነው። ማሻአላ ተባረከ ረህማን። እዚህ ጋር ደግሞ ምን አለ መሰላችሁ ደግሞ 7500 ብር ነው። ይህች ናት። ትልቀኛው ይሄ ነው። አልሙኒየም ነው። አሪፍ ነው። ግሎባን አለ ባለ 5 ማሻአላ ተባረከ ረህማን በጣም ጸዴ ነው። ይሄ ደግሞ 8500 ብር ነው። 8500 ብር ነው። ይሄንን እቃ የማያውቀው የለም። በጣም ጸዴ ነው። ማሻአላ ተባረከ ረህማን በጣም አሪፍ እና ጸዴ የሆነ እቃ ነው። ይሄ 8500 ብር ነው። ባለ 5 ታዲያ ጠቃሚ የሆነ አሪፍ የሆነ እቃ ነው ማለት ነው። እና ይሄን ይመስላል። ያው በሙሉ ባልተካፋው ችግር የለውም። የመጨረሻ ትንሿ ይችላል። ትንሿ ራሱ ለሁለት ሰው ማቅረቢያ በጣም በቂ ናት ማለት ነው። ይሄ ግሎባል ነው። ከዛ በመቀጠል ጀማው እዚህ ጋር እንደምታዩት የቁርጥ ሳህን በ140 ብር ሂሳብ አንድ ደርዘን አላት 1680 ይመጣል። እዚህ ጋር ደግሞ የቆሎ ሳህን 6 ሀባ አለ በ50 ብር 300 ብር ይመጣል። ወዘን የውሃ ብርጭቆ ደርዘን አለን። የዚህ ዋጋ 1700 ብር ነው። እዚህ ጋር ደግሞ 1000 ብር ምን አለ ለሁል ጊዜ የሚጠቀመው ሆናታል። አሁን ለምሳሌ ይሄ ማለት ነው። ይችን ጆግ የተፈለገው ለዚህ የሚሆን ጆግ ነው። ለ5 ማዕዘኑ ዋጋው 1000 ብር ነው። 1700 ብር ደግሞ የውሃ ብርጭቆ ነው። ይሄ ፔርሙስ ሳህኑ ካርቶን ነው። እዚህ ጋር ደግሞ 400 ብር የቡና መፍጫ ማሻአላ ተባረከ ረህማን ጸዴ የሆነች የቡና መፍጫ ናት። ከለሯ ራሱ ታምራለች። ቅልል ያለች ለስራ ቀልጠፍ ያለች ናት። ይቺ እንዳለችውና ደግሞ 500 400 ግራም ቢኖራችሁ ቀበም ትፈጩበታላችሁ። 2900 ብር የቱርክ ኮምፕሌት ነው። በጣም ነው የሚያምረው። እዩት። ያቻ ጠርሙሱ ይሄ ነው። ያቻ በጣም ነው የሚያምረው። ማሻአላ ጸዴ ነው በጣም ያቻ እዩት። ማሻአላ ይሄን ይመስላል ጠርሙሱ። ያው 6ቱ ከዚህ ጆግ ጋር ቢቀርብ በጣም ነው የሚያምረው። ያስታ
የቱርክ ጆግ የታወቀ ነው። ማሻላ ብያለሁኝ። ከዛም በመቀጠል እዚህ ጋር እንደምታዩት 3200 ብር የወጥ በኳሊቲ ማብራቢያው አለን ማለት ነው። ይሄ ማለት ነው። ማሻላ ብያለሁኝ። ከዛም እዚህ ጋር ቲማቲም 650 ብር አለ። 3600 ብር። እዚህ ረከቦት ላይ የተደረደረው ስኒና ይሄ አንድ አይነት ነው። ዋጋው ደግሞ 3600 ብር ነው። ማሻአላ ተባረክ ረህማን። እዚህ ጋር ደግሞ ምን አለ መሰላችሁ ድምላይት ረከቦት ነው። ድምላይት ረከቦት 4300 ብር ነው። 600 ብር ነው። 800 ብር ደግሞ እቺ ረከቦት ቀለል ያለች ናት። ማሻአላ ምንም አትልም። እቺ 800 ናት። ልክ እንደ ጅማ ረከቦቱ ማለት ነው። ስኒ 600 ብር ነው። የቡና ሱፍራ 1100 ብር ነው። እዚህ ጋር ደግሞ ጋቻ ማጨሻ አላት። የዚህ ዋጋ 500 ብር ነው ማለት ነው። ማሻአላ ተባረከቱና በጣም ጸዴ የሆነ ረከቦት ነው። ይሄ እንዴት ነው ምናምን ብላችሁ ረከቦት የምትጠይቁኝ ያላችሁ፣ አሁን እኔ ለራሴ ማለት ነው ይሄም አለኝ። የጅማ ረከቦት እንኳን የለኝም። ይሄ አለኝ። የብቻ መስተዋት ነገሮች አሉኝ ረከቦቶች። ላኪን አቅም ቢኖረኝ አላህ ከሰጠኝ 40 ሺህ ብር የሚሸጠው በሲልቨር ከለር ያ ቢኖረኝ ደስ ይለኛል። አያችሁ እስኪ ከነዚህ ረከቦቶች የትኛው ይሻላል ብለሽ ታስቢያለሽ እና የትኛውን ብትገዥልኝ ብላችሁ ብትሉኛ ይሄም ያምራል በስነ ስርዓት ከያዛችሁት። አማ ግን ይሄ ሊቆርጣችሁ ይችላል፣ ይሄ ሊቆርጣችሁ ይችላል። በተለይ ልጆች ያላችሁ ይሄንን አልመክርም፣ እውነታውን መነጋገር ስላለ። ከዛ ውጭ ግን ረከቦት 4300 ያክል ወጥቶ መጥፎነት አይኖረውም። በዛ ላይ ደግሞ ድምላይት ነው፣ ቦግ ቦግ ይላል ውስጡ ማለት ነው። ይሄን ይመስላል ረከቦት። ግን እኔ አሁን ቢኖረኝ 40 ሺህ ብር የሚሸጠው ረከቦት ያምረኛል። ከቤቱም ጋር ይሄዳል። ያ ሁሉም ከቤቱ ጋር የሚሄደው አይጠፋውም። አቅሙን ከማነጻጸር አንፃር ነው ያዘው። ከዛ ጀማው እዚህ ጋር የሳምቡሳ መዳመጫ ነው። ይሄ እንደምታዩት ከኤችኢዲኤፍ ነው የሚሰራው ማለት የለበሰው ነው። በጣም አሪፍ ነው። የዚህ ዋጋ 700 ብር ነው። እዚህ ጋር ሴኔጋል ብረት ድስት አለን። ሴኔጋል 3 ዶሮ 2 ዶሮ እና 1 ዶሮ ነው የሚሉት። ላኪን እኛ ደግሞ ምስርና 1 ዶሮ እና 2 ዶሮ 3500 3000 እና አፏን 2000 ብር ገብታለች። 2000 ማለት ነው። እንደዚህ ነው እንግዲህ ተረዳሁት። ከዛ በመቀጠል ብዙ እቃዎች አሉን ገና ጠብቁኝ። ስታዩት እንግዲህ ባለ 3 ሴሪ የሴራሚክ ብረት ድስት ነው። በጣም ትልቅ ነው። ይታያችኋል አጀማ ፎቶ ላይ ራሱ ትልቅ እንደሆነ እዚህ ጋር ራሱ ያስታውቃል። ይሄ 3 ዶሮ ይሰራል። ያውኛ እንደ ሀበሻ ሽንኩርት በጣም ስለምናበዛ ይሄ በደንብ አድርጎ ላኪን መጣጃው ይወስነዋል። ለምሳሌ የታች ስቶቭ ላይ ብታረገው ኦቨን ላይ ብታረገው ይመረጣል። ከሰል ላይ ብዙ ጊዜ እነዚህ እቃዎች ያን ያክል አይደሉም እና ጠብቃ ከያዘችው ወላሂ የሚገርም እቃ ነው የገዛችው ማለት ነው። ሲያምር አትጠይቁኝ ማለት ነው። ሲቀጥል ደግሞ ግዙፍ ክብሪት ያለው አይደለም፣ መካከለኛ እንትን ነው ያለውና ይሄን ይመስላል። እዚህ ጋር መያዣ ያለው ማለት በነገራችን ላይ እዚህ ጋር እንደዚህ ይሄ ማንሻለው የትኩስ እና ማሻአላ ተባረክ ረህማን። ይሄ 3 ፒስ ነው። እዩት። ይሄ እንግዲህ እንደነገርኳችሁ ነው በቀላሉ 3 ኪሎ ሽንኩርት፣ 4 ኪሎ ሽንኩርት፣ 5 ኪሎም አይጠቅማትም ዶሮ ስትሰራና ይሄ 3 ዶሮ። እዚህ ጋር ደግሞ 2 ዶሮ ይሰራል። ይሄም እንደዚሁ እንደፈለግን ሽንኩርታችንን አድርገን ነው። ትልቅ ነው አያችሁት አይደለ? ዋጋው 19 ሺህ ነው። ይሄ ደግሞ 1 ዶሮ ይሰራል በደንብ አድርጎ ማለት ነው። አያችሁት? ይሄ ደግሞ 1 ዶሮ ይሰራል። በጣም አሪፍ የሚያምር ሰፊ የሆነ እቃ ነው ማለት ነው። ደግሞ ይሄ ነው ትልቁ፣ ይሄ ነው ቀጣይ፣ ይሄ ነው ቀጣይ፣ ይሄ ነው ማሻአላ። እዚህ ጋር ደግሞ 13000 ብር ምን አለ 502 የጎላ ሙፍ አለ 5500 ብር ነው። ይሄ የተገዛው 3000 ብር ይሆናል። 13000 ብር ደግሞ እዚህ ጋር የምታዩት 40 ቁጥር ብረት ድስት ነው ያለችኝ። 40 ቁጥር ነው። አንድ በግ ይሰራል አይሰራም ለሚለው መልስ ልስጣችሁ። ይሰራል። ይሄ
እንኳን ይሄ አይደለም እኮ ሴኔጋል ትልቁ ይሰራል እያልናቸው አይደል እንዴ? ስለዚህ ይሄ ይሰራል። አንድ በግ ይሰራል በደንብ። ጭልፋው ይሄ ነው። በጣም ወፍራም ነው። አያችሁታ። ከዛም ጀማው እዚህ ጋር የአሻሮ የባቄላ ምናምን መቁለያ ነው። እዚህ ዋጋ 1500 ብር ነው። ከዛም እዚህ ጋር 150 ብር የቆሻሻ ባስኬት፣ 350 ብር የእንጀራ ባስኬት፣ 5600 5 ተነባባሪ ኢጣል ብረት ድስት፣ 6500 ብር ደግሞ ሴራሚክ መጥበሻ 26 28 24 ቁጥር። እዚህ ጋር ደግሞ ወንፊት 300 ብር 150 200 ብር ደግሞ የቡና ማንከሽከሻ። እዚህ ጋር በርሚል 4200 ብር 1200 ብር ደግሞ 90 ሊትር 650 ብር 40 ሊትር ባሊ። ይሄ 40 ሊትር ነው፣ ትልቁ ነው። እዚህ ጋር ደግሞ 15 ሊትር አለች 200። እዚህ ጋር ደግሞ 350 700 ብር ቆንጆና ጸዴ የሆኑ ባሊዎች ለማብኪያም ለበርበሬም ለሽሮም ፈለገችው። እዚህ ጋር 600 ብር 3 ፒስ ትሪ ማሻአላ ተባረክ ረህማን። እዚህ ጋር ደግሞ ሁለት የልብስ ባስኬት 650 እዚህ ጋር ደግሞ 150 የኡብሩ ኡብሪቅ በጣም የሚያማምሩ ቆንጆ የሆኑ እቃዎች ናቸው እነዚህም። እዚህ ጋር ደግሞ 150 ብር እጅ ማስታጠቢያ። እዚህ ጋር ሁለት ነው ባስኬቱ። በነገራችን ላይ የልብስ ባስኬቱ ሁለት ነው ጀማዓው፣ ይሄንን ይመስላል። ሌላ ያላሳየዋችሁ ደግሞ እዚህ ጋር የዳቦ ክዳን ያለው 450 ብር። እዚህ ጋር ደግሞ 200 400 ብር ለዕቃ የሚሆኑ ቆንጆ አሪፍ የሆኑ የፕላስቲክ ገንዳዎች ናቸው። እዚህ ጋር ጀማዓው የትኩስ ማውረጃ እነዚህ ሁለት ናቸው። 250 250። እዚህ ጋር ደግሞ 450 የካሮት የድንች የፈለጋችሁትን ነገር መፈቅፈቂያ የሚሆን ነው ይሄ። እዚህ ጋር ደግሞ 550 የስጋ ቢላ ማሻአላ ተባረክ ረህማን 3 ነው። የስጋ መከስከሻ 1500 ብር። እዚህ ጋር ደግሞ 400 ብር የእንጨት ማንኪያ ለገንፎ ፈለገችው። እንደዚህ ለሊት ማቅጠኒያነትም ይጠቀሙታል። በእርግጥ ይሄ ከፍ ቢል ጥሩ ነው። ይሄንን ፈትቼ ላሳያችሁ፣ ብዙ ጥቅም አለው ጀማው። ያው ፕላስቲክ አንጠቀም ብላችሁ ካሰባችሁ ራሱ ማለት ነው እዩት፣ ይሄ ማለት ነው እንደዚህ ማንሻ ይሆናል፣ ማማሰያ ነው፣ ሁሉ ነገር የተሟላ ነው። ስንት ፒስ መሰላችሁ ጀማው? 1 2 3 4 5። ይሄ ማስቀመጫ ያለው ብዙ ጊዜ ስለምታዙን ይሄ ነው እንጂ ሌላም ደግሞ ከዚህ ትልልቅ ጠንከር ያለ አለ ማለት ነው። እሺ እናንተ ማዘዝ ስትፈልጉ የእንጨት ማንኪያ እንደዚህ ብቻ ብላችሁ ማዘዝ ነው የሚጠበቅባችሁ። እዚህ ጋር 40 ብር የካሮት ቅርጽ ማውጫ። እዚህ ጋር ደግሞ ደርዘን ማንኪያ የሻሂ 150፣ ደርዘን የሸርባ 380፣ 350 ደግሞ ሹካ። እዚህ ጋር ቡሬ ገንዳ ሁለት አለ 800 ብር እና 550 የፓስታ ማጥለያ ያላት ማለት ነው። እንግዲህ ይሄን ይመስላል። ማገዶ ቆጣቢ ምጣድ አለ። እቃውን እንግዲህ ወደዛ ይውልኝ ማሻአላ ተባረከማን። ሁሉንም አንድ በርሚል አይዘው ቢያንስ 3 ካርቶን እና በርሚል ነው ይሄንን እቃ የሚይዘው። ተወዱታላችሁ ተስፋ አደርጋለሁ። ተወዳችሁ ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱና እንደምታዩት ይሄ ማሻአላ አሪፍ የሆነ እጅ ስራ ነው። ጸዴ ነው። ይሄ ለረከቡት ነው 350። እዚህ ጋር ደግሞ የሞሰብ ነው 700 ብር። እዚህ ጋር ደግሞ የትሪ ነው 700 ብር። አያማምሩ? በጣም ነው የሚያማምሩት። ይሄን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እኔን ማግኘት ለምትፈልጉ በ0967 17 71 94 ታገኙኛላችሁ። ወዳችኋለሁ። ማገዶ ቆጣቢ ሸክላ የሌለው ምጣድ አለን። ሸክላው ሲገጠም ይሄ ይስተካከላል ማለት ነው እና ይሄን ይመስላል። የራሱ ጭስ ማውጫ አለው። ጸዴና አሪፍ የሆነ በጣም የምታመሰግኑን አይነት የማገዶ ቆጣቢ ምጣድ ነው። ይሄ በየቤቱ ያለ ነው እና ስታዩት አያምራችሁም አውቃለሁ። እናንተ የምታዩት ምናልባት አብዛኞቻችሁ ፎቶ ነው። እኛ ከፎቶ ይልቅ
ተግባር ነው የተጠቀምንበትም ድል ነው። ይሄን ይመስላል የተገዛው ያለ ሸክላ 3400